አንድ ልታውቀው የሚገባ ትልቅ እውነት፣ ሰይጣን ሁልጊዜም ኃጢአትህን በማሳሰብ አንተ ጻድቅ አይደለህም ብሎ ሊከስህ ይችላል። በዚያን ጊዜ መልስህ እኔ ጻድቅ የሆንኩት በራሴ ስራ ሳይሆን በክርስቶስ ደም ነው የሚል መሆን አለበት። አንተ በእግዚአብሔር ፊት ብትቆም እግዚአብሔር የሚያየው ያንተን ስህተት ሳይሆን የልጁን የኢየሱስ ክርስቶስ ጽድቅ ነው ባንተ ላይ። የልጁን የኢየሱስ ክርስቶስ ደም ነው የሚያየው ባንተ ላይ። አሜን። እንደተረፉ እኛ ክርስቲያኖች በኢየሱስ ክርስቶስ ደም ከኃጢአትና ከዘላለም ሞት ድነናል። አሜን። ያ በግ እስራኤላውያን ያረዱት በግ በዛ ወቅት ከመጣ ከእግዚአብሔር ቁጣ ከሞት እንዳዳናቸው ሁሉ የኢየሱስ ክርስቶስ ደም በመስቀል ላይ የፈሰሰው ፋሲካችን ኢየሱስ ነው ተብሎ ተጽፏል። በኢየሱስ ደም ከኃጢአትና ከዘላለም ሞት ክርስቲያኖች ሁሉ እንደዳኑ መጽሐፍ ቅዱስ ያስተምረናል። ይህ የመጀመሪያው ግንኙነት ነው። በሁለተኛ ደረጃ ፋሲካ ከኢየሱስ ጋር ምን ያገናኘዋል? በሁለተኛ ደረጃ የክርስቶስ ኢየሱስ ትንሣኤ ሞትን ድል ስለማድረጉ የምንረዳው በዚሁ በፋሲካ ነው። ለክርስቲያኖች የፋሲካ በዓል ትልቅ ትርጉምና የኢየሱስ ክርስቶስ ከሞት ተለይቶ ሞትን አሸንፎ መነሳቱን የምናበስርበት ድንቅ በዓላችን ነው። ምንድነው ተስፋው? ከሞት መነሳቱ ኢየሱስ በመስቀል ላይ መሞቱና በሶስተኛው ቀን መነሳቱ ሞትን ድል ማድረጉን ያበስራል ወይም ያስረዳናል። ሞትን ድል ማድረጉ ተስፋው ምንድነው? የፋሲካ በዓል ኢየሱስ ለሰው ልጆች የዘላለም ሕይወት ተስፋ የሰጠበትና የጨለማው ግዛት የኃጢአት ባርነት አብቅቶ የብርሃን ዘመን መጀመሩን የሚያመለክት፣ የእግዚአብሔር ልጅነትን የሚያመለክት፣ እግዚአብሔር ከሰው ጋር የተቋረጠውን ኅብረት መጀመሩን የሚያመለክት መሆኑ፣ ይህ ደግሞ ለክርስቲያኖች ትልቅ ተስፋ እንደሆነ የምንማርበት በዓል ነው። በሶስተኛ ደረጃ ፋሲካ ከኢየሱስ ጋር ያለው ግንኙነት ምንድን ነው? ከኢየሱስ ጋር ያለው ዝምድና ምንድን ነው? ሶስተኛ ከባርነት ወደ ነፃነት ስለመሸጋገራችን የሚያስረዳ በዓል ነው። የጥንቱ ፋሲካ እስራኤላውያን ከግብፅ ባርነት ወደ ከነዓን ወይም ወደ ተስፋይቱ ምድር የተሻገሩበት እንደሆነ መጽሐፍ ቅዱስ ያስተምራል። የኢየሱስ ፋሲካ ደግሞ የሰው ልጅ ከኃጢአት ባርነት ወደ እግዚአብሔር መንግስት የተሻገረበት መንፈሳዊ መሻገሪያ ተደርጎ ይወሰዳል። ከኃጢአት ባርነት ወደ እግዚአብሔር ልጅነት መሸጋገራችንን የሚያመለክት የእግዚአብሔር ቃል እንዳለ መጽሐፍ ቅዱስ ይነግረናል። ኤፌሶን ምዕራፍ 1 ከቁጥር 7 ላይ እንደተገለጸው። ይህንን በማሰብ በዓሉን እንድታከብሩ አሳስባለሁ። በኢየሱስ ስም ተባረኩ። አሜን።